ጂም ሮን ለግልህ ኃላፊነትን መውሰድ አለብህ። ሁኔታዎችን፣ ወቅቶችን ወይም ደግሞ ንፋሳቶችን መለወጥ አትችልም፣ ራስህን ግን መለወጥ ትችላለህ ይላል። አሁን ካለህበት የህይወት ምዕራፍ መሆን ወደምትፈልግበት የህይወት ምዕራፍ ስኬታማ ሊሆን ይችላል ወይም ደግሞ በሌላ መንገድ ካለህበት መሆን ወደምትፈልግበት የህይወት ምዕራፍ ለመሸጋገር ማድረግ ያለብህ እጅግ በጣም ትልቅ ነገር አለ። ይህ ህግ አንተ ብቻ ልተገብረው የምትችለው ሳይሆን ከዚህ በፊት ስኬታማ የነበሩት ሰዎች በሙሉ ማድረግ ባይፈልጉ እንኳን ሲያደርጉት የኖሩት እጅግ በጣም ትልቅና አስፈላጊ ህግ ነው። ህጉ ምንድነው? ኃላፊነትን መውሰድ ነው። ኃላፊነቱ በፐርሰንት ሲሰላ 20፣ 30፣ 40፣ 50፣ 75 አይደለም። ኃላፊነቱ 100% ወይም ደግሞ ሙሉ በሙሉ በሚባል መልኩ ኃላፊነቱን ተቀብሎ ነገሮችን ለማድረግ መወሰን፣ ቁርጠኛ መሆን ማለት ነው። አንተ ስለምትኖረው ህይወት ኃላፊነት መውሰድ ያለበት አንድ ሰው ብቻ ነው። ያ ሰውም አንተ ራስህ ብቻ ነህ። ስኬታማ መሆን ከፈለክ በህይወትህ ለሚያጋጥሙ ነገሮች ሁሉ 100% ኃላፊነትን መውሰድ አለብህ። ይህን የደረስክበት ከፍተኛ ደረጃ ወይም ያገኘኸው ውጤት፣ የግንኙነቶችህ ጥረት፣ የጤናህ ሁኔታ፣ አካላዊ ብቃትህ ሊሆን ይችላል ወይም ደግሞ በሌላ መልኩ የገቢ መጠንህ፣ ዕዳዎችህ፣ ስሜትህ እንዲሁም ደግሞ ሁሉንም ነገር ያጠቃልላል። ይህ ቀላል ነገር አይደለም። ከምንም በላይ ጥረትን፣ ልፋትና ትጋትን ይጠይቃል። ራስን መገምገም፣ ራስን መሆን ያስፈልጋል። በእርግጥ ብዙዎቻችሁ ለማትወዷቸው የህይወት ክፍሎች ከራሳችሁ ውጭ ያለን አካል መውቀስ ጀምራችኋል። መውቀስም ለምዳችኋል። የህይወታችሁ አንድ አካል አድርጋችሁት እስካሁንም ይዛችሁታል። እናም ለመውቀስ የሚመቹትን ሁሉ ለምሳሌ ልክ እንደ ወላጆቻችሁ፣ አለቆቻችሁ፣ ጓደኞቻችሁ፣ የሥራ ባልደረቦች ሊሆኑ ይችላሉ፣ ደንበኞቻችሁን፣ ባለቤቶቻችሁንና የአየር ሁኔታዎች ሁሉ ሳይቀር ከዛም አልፎ የኢኮኖሚውን ሁኔታ፣ የገንዘብና ፖለቲካዊ ሁኔታዎችን ትወቅሳላችሁ። እንዲሁም ልትወቅሱት የምትችሉትን የትኛውም ነገር ስትወቅሱ ኖራችኋል። ለመውቀስም ትፈልጋላችሁ። ትክክለኛው ችግር የት እንደሆነ ማየት አትፈልጉም። ችግሩ ግን ያለው በውስጣችሁ ነው። ራሳችሁ ውስጥ ነው ችግሩ ያለው። አንድ ምሳሌ ልንገራችሁ። አንድ ሰው በምሽት በእግሩ እየተንሸራሸረ ሳለ በጉልበቱ ተንበርክኮ የሆነ ዕቃ የሚፈልግ ሰው ይመለከታል። ምን ሆኖ ይሆን ብሎ ወደዛ ተጠግቶ ሰውየውን ይጠይቀዋል። ምን እንደጠፋበት ለመጠየቅ ሲሞክር ቁልፍ እንደጠፋበት ይነግረዋል ማለት ነው። ሰውየው ትንሽ ላግዘው ይልና ሰውየውን በጉልበቱ ተንበርክኮ ፍለጋውን ይቀጥላል። ከዛ ትርፍ ከሌለው ከአንድ ሰዓት ድካም በኋላ ለነገሩ ግን እዚህ ጋር ነው ቁልፉን የጣልኸው እርግጠኛ ነህ ብሎ ይጠይቀዋል። አይ ቁልፉን እንኳን እዚህ ጋር አይደለም የጣልሁት ቤቴ ነው፣ ግን ለመፈለግ እዚህ ነው የሚመቸው፣ ብርሃን ነው እዚህ ብሎ ይለዋል ማለት ነው። የብዙዎቻችሁ ህይወትም በዚሁ የታጠረ ነው። ብዙዎቻችን ከምቾት ቀጠና መውጣት አትፈልጉም። ሁላችንም እንደዛው ነን። የሚያስደስተን ነገር ልናደርግ እንሞክራለን። የሚያስደስተህ ነገር ልታደርግ ትሞክራለህ። ትክክለኛ ነገር እንዳልሆነ እያወቅኸው እንኳን ማስተካከል እየፈለግህ እንኳን እሱን ነገር ደጋግመህ ታደርጋለህ። ምክንያቱም ልማድን አልገነባህም። ምክንያቱም ህጉን አላወቅህም። ምክንያቱም አመለካከቶችን አልቀየርክም። ማድረግ ትፈልጋለህ፣ ነገር ግን አታደርግም። መወሰን ትፈልጋለህ፣ አትወስንም። የተግባር ሰው መሆን ትፈልጋለህ፣ ግን የተግባር ሰው አይደለም። ዞራ ራስህን ትወቅሳለህ። ተመልሰህ ራስህን ስትጠይቀው ግን ምን ሆኜ ነው ወይኔ ባላደርገው ኑሮ ትላለህ። የሆነ ሰው ትወቅሳለህ፣ መልሰህ ራስህን ትወቅሳለህ። ለምን ወቀስኩት ብለህ የምትፈልገውን አይነት ህይወትና ውጤት ለምን መፍጠር እንዳልቻልክ መልሱን ከራስህ ውጭ አትፈልግ። የምትመራው ህይወት ሆነ ያገኘው ውጤት የፈጠርካቸው አንተው ራስህ ነህ፣ ሌላ ማንንም አይደለም። በህይወትህ ትልቅ ስኬት እንድታገኝ ለአንተ በጣም አስፈላጊ የምትላቸውን ነገሮች ለማግኘት በህይወትህ 100% ኃላፊነትን መውሰድ ይጠበቅብሃል። 100% ኃላፊነትን መውሰድና ከዛ ያነሰ ነገር ማድረግ የምትፈልግ ከሆነ ግን ስኬት ለአንተ እጅግ በጣም ሩቅ ይሆናል። ምናልባትም የህይወት ዘመንህ ግማሽ ላይ ልታገኘው ትችላለህ። ጎበዝ ከሆንህ አሁን ላይ መቀየር ትጀምራለህ። እንዲሁም ምን ይላል መሰላችሁ? አንድ በጣም የምወደው ሰው
ያስተላለፈልኝ መልእክት ነው። የምታለመውን አይነት ህይወት መኖር ለመጀመር ጊዜው አሁን ነው ይለናል። መወሰን አለብህ። ኃላፊነቱን መውሰድ መጀመር መቻል አለብህ። 100% ኃላፊነት መውሰድ ማለት ምን ማለት እንደሆነ ብዙ ሰዎች ግራ ይጋባሉ። 100% ኃላፊነት መውሰድ ማለት አንተ ላይ የሆነው ሁሉ የፈጠርከው አንተ እንደሆነ እውቅና በመስጠት ያንን ነገር ለማድረግ ወይም ደግሞ ላለማድረግ መወሰን ማለት ነው። ያ ማለት ለልምምዶች ሁሉ ምክንያቱ አንተ መሆንህን መረዳት ማለት ነው። ስለሆነውም ስላልሆነውም፣ ስለ ጥሩም ስለ መጥፎም ነገር ካንተ በላይ በአንተ ህይወት ውስጥ ተጠያቂ ሊሆን የሚችል ነገር የለም። ምናልባት ሰበቦችን ልትደረድር ትችላለህ። ምናልባት ምክንያቶችን ልትዘረዝር ልታብራራ ትችላለህ። ምክንያታዊ መሆነ ግን ተጠያቂ ወይም ደግሞ ትክክል እንድትሆን የሚያደርግህ ምንም ነገር የለም ማለት ነው። ስለዚህ በእርግጥ ስኬታማ መሆን ከፈለግ እንደምትፈልግም አውቃለሁ። ማሳበብና መውቀስ ማቆም አለብህ። በህይወትህ ለተከሰቱ የስኬት ሆነ የውድቀት ውጤቶች በሙሉ ኃላፊነት መውሰድ አለብህ። ያንን ማድረግ የስኬት ህይወትህ ለመፍጠር ቅድመ ሁኔታዎችን ማሟላት አለብህ ማለት ነው። ከዛ ቅድመ ሁኔታዎች መካከል ደግሞ ኃላፊነት መውሰድ የመጀመሪያው ሆኖ ተገኝቷልና እሱን ነገር ማድረግ ይጠበቅብሃል። የምትፈልገውን አይነት የወደፊት ህይወት መፍጠር የምትችለው እስካሁን ያለውን ህይወትህን አንተ እንደፈጠርከው እውቅና በመስጠት መሆን አለበት። አሁን ያለህበት ሁኔታ አንተ እንደፈጠርከው ካስተዋልክ አለመፍጠር ወይም ደግሞ ለወደፊት እንደገና መፍጠር እንደምትችል ታውቃለህ ማለት ነው። በዚህ የምንግባባ ይመስለኛል። ሐሳቡ ግልጽና ለመተግበር ምቹ ነው። ብዙ ነገር እንደተማረበት ተስፋ አድርጋለሁ። ሰብስክራይብ ሳታደርግ እስካሁን ስለተከታተልኸኝ ከልብ አመሰግናለሁ። ነገር ግን ሰብስክራይብ ማድረግ ይጠበቅባችኋል። አዳዲስ ቪዲዮዎችን ስንለቅ በፍጥነት እንዲደርሳችሁ ደግሞ ሰብስክራይብ ካደረጋችሁ በኋላ የኖቲፊኬሽን ምልክቱ የደወል ምልክቱን መጫናችሁን አትዘንጉ። ቪዲዮ እንደሚመቻችሁ ተስፋ አድርጋለሁ። ላይክ ማድረጋችሁን አትርሱ። ለሌሎች ብታጋሩ ሐሳቡን ፍቃደኛ ነኝ። በቀጣይ ቆንጆ ሐሳብ በድጋሚ እስከምንገናኝ መልካም ጊዜ ተመኘው። እንዳረሳ ሰብስክራይቡን